ሄለው ሄለው አዞ ኤፌክስ ነኝ። ዛሬ በሌላ ቪዲዮ መጥቼላችኋለሁ። ዛሬ ማስተምራችሁ እንዴት በስልክ ፕሪኮዲንግ እንደምንሰራ ነው እና በአብዛኛው ሰዎች አይፓድ ወይም ኮምፒውተር ስለሌላቸው ኮምፒውተሮች ስልክ እንዴት ፕሪኮድ እንደምናደርግ አስተምራችኋለሁ ማለት ነው። እሺ መጀመሪያ የምንለው ፕሪኮዲንግ ምንድን ነው? ፕሪኮዲንግ ማለት ዌብሳይት የምንሰራበት ነው። ኮድ ሳናደርግ ዌብሳይት እንሰራለን በፕሮምፕት ማለት አሁን ላይክ ሜክ ሚ ዌብሳይት ምናምን እየተባለ ግን እንደዛ አይደለም። የሆነ ፕሮምፕት አለ። በፕሮምፕት ኳሊቲ የሆነ ፕሮምፕት ሰጠውና ዌብሳይት ይሰራልናል ማለት ነው። ፕሪኮዲንግ ማለት ኢዚ አድርገን ነው ሳናጨናንቀው ስንገልጸው ይሄ ነው ፕሪኮዲንግ። አሁን ለምሳሌ ላሳያችሁ ዌብሳይቶቹን የምንሰራቸውን ላሳያችሁ። እሺ ሆቴል ኒርሚል ልበል ዝም ብዬ አዲስ አበባ ዝም ብለን ስችጋ እንንካው ዌብሳይትን ለማየት ነው። ቆንጆ ዌብሳይት ይመስላል። ቆንጆ ነው። ቡኪንግ ነው። ካላሳያችሁ ሆቴል ኒርሚ እንላለን። እንደዚህ ነው ከስተመር የምንፈልገው። ያው ዌብሳይታቸው አሁን ያለ ማለት ነው። ቬሪፊኬሽን ስለማያስፈልገው ተዋለን። እሺ ዌብሳይታቸውን የላቸው ቆንጆ ዌብሳይት ነው እንደምናየው። በቃ አሁን ቁጭዬን መስራት እንችላለን። ቁጭዬን አድርገን መስራት እንችላለን። ያ ራሱን መስራት እንችላለን። ራሱን ማለት እሺ እንስራው። መጀመሪያ የምንገባው ፕሮምፕት አለ ትችላችሁ ዲስክሪፕሽን ላይ ያስቀምጥላችኋለሁ ፕሮምፕቱን። ይሄን ፕሮምፕት ማለት ቫይብ ኮዲንግ እሺ፣ ይሄን ፕሮምፕት አስቀምጥላችኋለሁ ዲስክሪፕሽን ላይ ኮፒ አድርጋችሁ መጠቀም ትችላላችሁ። ከዛ ምንድን ነው የምናደርገው? እኔ በአማራጬ ክሎድ ስለሚመቸኝ በጣም ቆንጆ ያይ ስለሆነ ከፈለጋችሁ እናንተ ጀሚኒ መጠቀም ትችላላችሁ። አንታችሁ ነው እንዳለ ዛሬ የምንጠቀመው ፍሪ ነው፣ ሙሉ ፍሪ ነው። ክሎድ ሳይን አደርጋለሁ። ያው ሳይን አድርግቻለሁ። ኢን ፔስት እናደርግለታለን ማለት ነው። ከዛ አሁን የቢዝነሱን ስም እዚህ ጋር እንጽፋለን። አይ ሃቭ የቢዝነስ የሚለውን እዚህ ጋር ኤክስ የሚለው ጋር ሊት አድርገን እሱን አሁን ቼክ እናደርጋለን። ያኛውን ቢዝነሱ ምን ነበር? እሺ በቃ ዝም ብዬ ለአዙ ፈርኒቸር እንስላላቸው ወይ ደግሞ አዙ ሆቴል ላይክ ምሳሌ ነው። ከዛ ሰርቪሳቸውን ከጂፒኤስ ከማፕስ ምናምን በማየት ፔስት ማድረግ ስላላችሁ ወይም ጉግላችሁ ላይ ያለ ግን እነሱን አንድ ሆቴል እንምረጥና ዝም ብለን ሰርቪሳቸውን ኮፒ እናድርጋቸው። ሆቴል ኒርሚ እዚህን ሰርቪስ ኮፒ እናደርጋቸው ማለት ነው። ፎቶዋቸው ምናምን ከዚህ እንትን ማለት ስላላችሁ እንገራችሁ ብዬ ነው። እዛ ይህን ፎቶ ውስጥ ዌብሳይት ማስገባት ስላላችሁ እሺ
አባውት ያው ሰርቪሳቸው እዚህ ጋር አለልን። ዳውንሎድ እዛ እሺ ሰርቪስስ እዚህ ጋር ያችልን ፍሮንት ዴስክ 24 hours ፍሮንት ዴስክ 24 hours ኦኬ ባጌጅ ስቶሬጅ ወይም ፉል ሰርቪስ ላውንደሪ ይበል ፉል ሰርቪስ ላውንደሪ ኦኬ ሃውስኪፒንግ and sorry package storage አሁን እዚህ ጋር እናደርጋለን። አሁን ፕሮምፕት ይሰጠናል ማለት ነው። በጣም ኢዚ ነው። ፕላን ነው ያው። ከዛ ምንድነው የምናደርገው? ኮፒ እናደርገዋለን። ያው ጨረስ እንትን ብሎ ጨርሷል። እሺ make it ready to copy paste ብንለው ለእኔ አብዛኛውን ስለማደርገው ችግር የለውም አትሉትም። ኮፒ ለማድረግ አዘፍ ስለሚሆንብኝ እኔ ይሄ ችግር የለውም። ኮፒ እናደርገዋለን ሙሉ። ከዛ ዶክስ ላይ ትሪም ማድረግ እንችላለን ማለት ነው። አዲስ እንግባና ትሪም እናደርገው። ይሄኛውን ፕሌስ እናደርገዋለን ማለት ነው። ሴሌክተዋል ኮፒ ቆንጆ ነው። ከዛም እንደምናደርግ ልንገራችሁ። አሁን ላቬብል ዌብሳይት ወይም ደግሞ ላቬብል አፑን ማውረድ ስላላችሁ መብታችሁ ነው። ሁለት ፕሬፈር ማድረጋችሁ አለ፣ ቦልት እና ላቬብል። ግን እኔ በእኔ አማራጭ ላቬብል ይሻለኛል ለእኔ። የገባን ነው። እዛ ምንድን ነው የምናደርገው መሰላችሁ? ፔስት እናደርጋለን። ከዛ ፎቶዋቸውን ደግሞ ከፈለገን አሁን አንዳንዴ የማደርገው ዳውንሎድ ኢሜጅ ከሰራላችሁ እሺ ቆንጆ ነው። ዳውንሎድ ኢሜጅ
ካንሰል ዳውንሎድ ኢሜጅ እሺ 5 ይቀናል። አታች እናደርጋለን። ሶስት በቂው ነው አሁን። እሱም ይጨምርላችኋል ካነሰ። ላይክ ፎር ኤግዛምፕል ከ10 በላይ ጣል ይበዛል። እስከ 10 መጨመር ስላላችሁ ምርታችሁ ነው። እስከሚጨርስ ድረስ የሰራኋቸውን ዌብሳይቶች ለከስተመሮች ላሳያችሁ። እሺ ኦኬ፣ አንዱ ይሄ ነው። ሆስት በራሱ ሆስት እንደሚያደርግ በኋላ እንዴት እንደምናደርግ አሳያችኋለሁ። ሆስት ማድረግ ይቻላል። ከዛ ከስተመሮቻችሁ ደግሞ በገንዘብ ዶሜን ትገዙና አክቲቭ ማስደረግ ስላላችሁ ይሄው ቆንጆ ነው ሳያ። ሌላም አለ። ኦኬ አንድ ነበር። ከዛ አንድ ደግሞ በፍጡር አሳያችሁ ሰራሁት። እሺ ከፈለጋችሁም ኮመንት ላይ ኤአይ ፉል ኮርስ ኤአይ ቪዲዮ ሜኪንግ ፉል ኮርስ እነግራችኋለሁ። ይሄኛው አንዱ ነው። ተሽጧል፣ ኦልሬዲ ተሽጧል። ያውቺም ያው ፎቶ የራሱ ነው እና ኤአይ ምናምን ከፈለጋችሁ እና ፉል ዩቲዩብ ኦቶማይዜሽን ምናምን ሰራላችኋለሁ ከፈለጋችሁ። ቪዲዮ ይሄ ነው አንዱ ሰራ ነው። በጣም ኢዚ ነው። ኮመንት ላይ ኤአይ ቪዲዮ ፉል ኮርስ ብላችሁ ኮመንት አድርጉ። ከዛ ሰራላችኋለሁ። አሁን ትንሽ ፎቶ ስላደረግንበት በራሱ ፎቶ እየጨመረ ነው። ትንሽ ቦልት መጠቀም ትችላላችሁ። ክሬዲት ስላለው ክሬዲት ካለቀባችሁ በቦልት ፐብሊሽ ማድረግ ስላላችሁ እዚህ ጋር አሳያችኋለሁ ፐብሊሽ እንደምታደርጉ። እና እንትን እስከሚሰራልን አይቲ ትሬዲንግ ሀሳብ ያላችሁ ወይም ደግሞ ፉል ኮርስ የምትፈልጉ ካላችሁ ፉል ኮርስ አሳያችኋለሁ። እና ደግሞ ከተማራችሁም ራሱ ኦቢት ራፖች ላይክ
ትራፕ እንዴት ፎሬክስ ሪቴል ትሬደሮችን ትራፕ እንደሚያደርጉ ምናምን ሩሎች፣ ኳሊቲ ኦቢ፣ ኳሊቲ ፌር ቫልዩ ጋፕ፣ ኳሊቲ ሊኩዊዲቲ አሳያቸዋለሁ። ሁሉን ነገር ስማርት መኒ ኮንሰፕት ማይ ስቴፕስ ለማወቅ ነው አሳያቸዋለሁ። ያው ብዙም ቆንጆ አይደለም ግን እሺ ጨርስ። ቪዲዮን እስካሁን የወደዳችሁት ከሆነ ላይክ እና ሰብስክራይብ እንደማድረግ እንዳትረሱ። ያው እዛም ቡክ ማድረግ ምናምን ስላላችሁ ሊንክ ማስገባት ስላላችሁ አሁን ለምሳሌ ቡክ የሚያደርጉበትን ከዚህ ጋር ኮኔክት ማድረግ ስላላችሁ ሊንኩን አስገብታችሁ ሊንኩን ኮፒ እናደርግና እዚህ ጋር ፔስት እናደርጋለን። ከዛ ራሱ ያስገባልናል። ላይክ ጋር ዌብሳይት ዲቨሎፐር ራሱ ዌብሳይት ዲቨሎፕ ያደርግልናል። ምንም ሀርድ አይደለም። ቆንጆ ቲም ካላችሁ በጣም ያበላችኋል፣ ብር ትሰሩበታላችሁ። እንደምናየው ጨርሶልናል። ቆንጆ ነው። ፎቶ ጨምራችሁም ተመሳሳይ ነው፣ ዲዛይኑ ተመሳሳይ ነው። የት እንደሆነ ምናምን እዚህ ጋር ማስቀመጥ ስላላችሁ በጂፒኤስ እና ቡክ ማድረግ ከፈለገ ደግሞ ሊንኩን እናስቀምጣለን። ኦልሬዲ አድርግቻለሁ። ስለዚህ ከዛ ምንድን ነው የምናደርገው? ለከስተመራችን ሼር ለማድረግ ፐብሊሽ ነው የምናደርገው። ከዛ ፐብሊሽ እናደርገዋለን። ከዛ ሼር ማለት እንችላለን። ሊንኩን ዝም ብዬ አስቀምጥላችኋለሁ ዲስክሪፕሽኑ ላይ። ያው እዚህ ጋር እንትን ይላል። ኮፒ ሊንክ እናደርጋለን። በቃ ጨረስን ማለት ነው። ዶሜን እንዴት ነው የምናደርገው ካላችሁ በሱ ፎር ኮርስ በቀጣይ ቪዲዮ እነግራችኋለሁ። ቪዲዮን በጣም ማዘም ስለማልፈልግ በቀጣይ ቪዲዮ ኮመንት ላይ ሃው ቱ ሴት አፕ ዶሜን ፉል ኮርስ ፉል ቪዲዮ ብላችሁ እንዴት ዶሜን ገዝተን እና ፐብሊሽ እንደምናደርገው ላይቭ ላይ አሳያችኋለሁ። ቻው።